አርቴታ ማለት ነው መባረር ነው ያለበትኝ። በተለይ ይሄ በጣም አሳፋሪ ነው። በነገራችን ላይ አሳፋሪ የሆነ ውጤት ነው የዛሬው። አርቴታ ፕሪሚየር ሊጉን ማናሸንፍ ከሆነ ወይ ቻምፒዮንስ ሊጉን መባረር ነው ያለበት። በቃ በዚህ ወራት እየጠበቀ የሚሆነው ነገር የሚገርም ነው የሚኬል አርቴታ ነገርና ምንም አልቻለም። እዚህ ወሳኙ ወራት ላይ እንደዚህ ሲዘበራረቅብህ በጣም ነው የሚገርመውና በእውነቱ አሳፋሪ ነው በጣም። ደግሞ ተጫዋቾቹ ራሱ አንዳንድ ተጫዋቾች ዛሬ መቼም በዚህ ሲዝን መግባት እንደሌለባቸው ነው ራሳቸውን ያስተዋወቁንና በጣም የሚያጅብ ነው። የነ ካይ ሃቨርትዝ እንደዚህ ኳስ ሲጠፋው ሳየው እኔ ከረጅም ጊዜ በኋላ ማለት ነው የሚገርም ነው በጣም የሚገርም ነው እኮ። ከዛ ደግሞ እነ ማዶኬና ማርቲኔሊ የሚያባክኑት ኳስ አሁን እነዚህ እንዴት ነው ታዲያ ለአርሰናል የሚመጥኑት? እንደዚህ አይነት ተጫዋች አሁን ለአርሰናል ይመጥናል? በእውነቱ ለምን እንደፈረመ ራሱ አይገባኝም። የማዶኬ ጥቅም የሚገርም እኮ ነው። 60 ሚሊዮን ከፍለህ አሁን እሱን ከማምጣት ክቫራን ማምጣት አይሻልም ነበር? ከፒኤስጂ የተወሰነ ጨምረህ። የሚገርም እኮ በቃ ምን አይነት ቢዝነስ እንደሚሰራ ክለቡ አንዳንድ ጊዜ አጅበኛል። እኔ የሚገርም እኮ እንዴት በሳውዝሃምፕተን ትሸንፋል? ለዛውም እኮ ሮቴት ያደረገ ክለብ ነው። በነገራችን ላይ ሙሉ 11 ጠንካራ ክለቡን ይዞ አልገባም ሳውዝሃምፕተን። ጠንካራ ቡድናቸውን ይዘው አልገቡም። እርግጥ በረኛቸው በጣም ጥሩ ኳሶችን ያዳነው ከማክስ ዳውመንም ከነ ማርቲኔሊም ብዙ ኳስ አድኗል። ግን ቢሆንም የሚገርም ነው ብቻ ይቅር ማሰኝ ነው። አንዳንድ ጥፋቶች በጣም የሚገርሙ ናቸውና ማርቲኔሊ የሚያገኘው ኳስ አለመጠቀሙ የሚያጅብ ነው በጣም። የነ ገብርኤል ጄሱስም እንደዚሁ ምን ሊያደርግ እንደሚገባ ራሱ አይገባኝም። ገብርኤል ጄሱስ በቃ የከሰረ እኮ ነው። 60 ደቂቃ ሁሉ የከሰረ ነው ለገብርኤል ጄሱስ እና ካይ ሃቨርትዝም የለም፣ ጠፍቶታል፣ ኳስ ጠፍቶታል። ገብርኤል በተለይ የገብርኤል ዜና ደግሞ የሚገርም ነው። በጉዳት መውጣቱ በጣም የእውነት ሲሪየስ ከሆነ ቡድኑን አጣብቂኝ ውስጥ ነው የሚያስገባው። ተጎድቶ መውጣቱ የገብርኤል ማጋለሽ መጎዳትና በጣም የሚገርም ነው። ቤን ዋይት ተውት። ዛሬ የነበሩት ተጫዋቾች አንዳንድ ተጫዋቾች መቼውኑ መግባት የሌለባቸው ናቸው። ተቀይረው ራሱ መግባት የሌለባቸው ተጫዋች ቢኖሩ ቤን ዋይት እና ሉዊስ ስኬሊ መግባት የለባቸውም እስከ መጨረሻው ማለት ነው። እንደዚሁም ማዶኬና ማርቲኔሊ ራሱ ትሮሳርድ ጥሩ ከሆነ አያስፈልጉም እነዚህ ተጫዋቾች፣ ምክንያቱም ፊኒሽንግ ላይ የለም በቃ የሞቱ ስለሆኑ ማለት ነው። ምንም ማድረግ አይቻልም። ማክስ ዳውመን ግን ተስፈኛ ልጅ ነው። ቀጣይ እንዳውም እኔ ቋሚ ሆኖ ቢገባ ራሱ ይመጥነዋል ብዬ ነው የማስበው ነው። እንደ ዛሬው ጨዋታ ከተጫወተ እርግጥ አንዳንድ ጊዜ ያበዛዋል ልክ እንደ ማዶኬ፣ ግን ምን ዋጋ አለው? ዮከሬዝን ይዞ አለመግባት ችግሩ እዚህ ላይ ነው እኮ። ዮከሬዝን ይዞ መግባት ጥሩ ነው በዚህ ስቴጅ፣ ግን ደግሞ በአንድ በኩል ካያችሁት ደግሞ ፖዚቲቪቲ አስፈላጊ ነው። ነገሩን በጣም ማጣጣል የለብንም። ኤፍኤ ካፕ ነው። ቶሎ መውጣታችን ለፕሪሚየር ሊጉ የሚጠቅመን ከሆነ ችግር የለውም። የሚጠቅመን ከሆነ ነው እያልን ያለ ነው። ገና ይጥቀመን አይጥቀመን ስለማይታወቅ ማለት ነውና ቤን ዋይት መውጣት ነው ያለበት። ጭራሽ ኢቨርተን ነገር የተያያዘ ነው የነበረው። ስለዚህ መሸጥ ነው ያለበት። እንዴት አንድ ተጫዋች ፕሮፌሽናል ተጫዋቹ ነው እንዴት ነው የአየር ኳስን መጥነህ ማትዘለው? አንተ የሰፈር ተጫዋች ራሱ እንኳን መጥኖ ይዘላለው የኳሱን ፍጥነትና ርቀት አይቶ ማለት ነው። የሚገርም እኮ ነው። አርቴታ የተራ ቡድን አሰልጣኝ ነው። ወሰን እውነት ነው። አረ ልቡ ሲቲ ላይ ነው አረ ሲያጨበጭብላቸው አላየሁም እንዴ? ባለፈው ይህ አሰልጣኝ ማለት ነው ፕሪሚየር ሊግ ካልበላ ቀጥታ ምንም አይነት ዝባዝንክ አያስፈልግም፣ ምንም አይነት ወሬ አያስፈልግም፣ መሸኘት ነው በቃ።
የምን ሮሮ ማለት ነው ጎበስ። 4ኛ ዓመቱ ላይ ነው ያለው። አሁን 4ኛ ዓመት ላይ ነው የሚገኘው። ቤን ዋይት መሸጥ አለበት። ስኬሊን ማንቸስተር ጋር የተያያዘ ነበረ፣ ጠፍቶታል። መሀል ራሱ ገፍቶ እየሮጠ የነበረበት መንገድ ራሱ የለም። አሁን በጣም ግራ ገብቶታልና ማጋለሽ ተጎድቶ ከሆነ ተውት በቃ ይሄ ሲዝን አልቆልናል። ይሄ በረኛ ደግሞ ለምን እንደሚገባ አይገባኝም። እኔ ለምን እንደሚያስገባው ገና ለገና ባለፈው ተሰደበ ብሎ መጽናኛ ብሎ እኮ ነው የሚያስገባው ድጋሜ። በእናታችሁ የሚገርም እኮ ነው ያሰልጣኝ። ለደጋፊ እኮ አያስብም፣ በቃ ለደጋፊ አያስብም። እዛው የሱ ተጫዋች ስለሆነ ኬፓ ቅር እንዳይለው ባለፈው በሚዲያ ተሰድበዋል፣ በደጋፊዎች በቅሬታ ቀርበውበታልና ድጋሜ ላስገባው እኮ ነው በቃ። የሚገርም እኮ ነው በጣም የሚያጅብ ደግሞ የገባብን ጎል ሲያስጠላ። ሁለተኛው ጎል የገባብን እንዴት ነው የሚያስጠላው በእናታችሁ። ካላፊዮሪ ምን እንደሚያደርግ አያውቅም በእናት። ሲጀመር ጣሊያን ጋር ወድቆ የመጣ እዛው ቢያስቀምጠው አይሻልም ነበር? ግራ ቢገባው ነው ለነገሩ ያስገባው እሱንም። ሁሉም በቃ አልቻሉም እኮ ዛሬ ኳስ ነው የጠፋቸው። ኦዲጋርድ ጥሩ ነበረ። ኦዲጋርድ አንድ ፖዚቲቪቲ ቢኖር የኦዲጋርድ ጥሩ እንቅስቃሴ ማድረግ አይችልታለሁኝ። ከዛ ውጭ ግን ያጨሱናል ብቻ ያርሴ ባክ ቱ ባክ ኳድሩፕል እየተባለ አሁን ትሬብል ራሱ የለም፣ ሶስትዮሽ ራሱ የለም። አሁን ባክ ቱ ባክ ከሁለት ውድድር ውጭ ነው የሆነው። በአንድ ጊዜ 4 ዋንጫ ይበላል እየተባለ ሁለቱንም በአንድ በሁለት ጨዋታ በተከታታይ ለዛውም በቻምፒዮንሺፕ ክለብ ማለት ነው። የሚገርም ነው በጣም። አሁን ቀጣይ ገብርኤል ተጎድቶ ከሆነ ፊቱ ላይ ራሱ ይነበባል። ቢያንስ አንድ ጨዋታ ሊያልፈው ይችላል። ደግሞ የሚገርመው የስፖርቲንግ ሊዝበን ጨዋታ ቶሎ ፈጥኖ መምጣቱ ነው የሚያጅበው እኮ። የሚገርም ነው እኮ የሚገርም ይሄ ክለብ ምኑ ይታመናል? አሁን ይሄ ቡድን ጎበስ፣ ይሄን አምነን 9 ነጥብ ይዘናል፣ ግን ምኑ ይታመናል? አርሰናልና አምነህ እኮ አስቸጋሪ ነው በዚህ ወራት። በዛ ላይ ደግሞ የወሩ ምርጥ አይደለ ተብሎ የተመረጠው እርግማንም አለ። እንደዛ የሚባል ነገር አለ። የወሩ ምርጥ ስትመረጥ እንደ አሰልጣኝ አርቴታ የወሩ ምርጥ ተመርጦ ነበርና ሁሌ እንደዛ ነው። ምን እንደሆነ አላውቅም። አንድ አሰልጣኝ ሲመረጥ ከዛ ቀጣዩ ወራት እንዳለ ፍርስርስ ያለ ባክ ቱ ባክ ብቻ ወደ በእንግሊዝ ፕሪሚየር ሊግ እንዳንሸነፍ ባክ ቱ ባክ። አሁን ባክ ቱ ባክ የተሸነፍ ነው በማን ሲቲ በካራባው ካፕ እና በኤፍኤ ካፕ ነው። ስለዚህ ፕሪሚየር ሊጉ ላይ ያ እንዳይፈጠር ብቻ ነው። ቶማስ አርቴታ ያለ አርሰናል ዋንጫ ሊያነሳ አይችልም። መባረር ነው ያለበት ጎበዝ፣ መባረር ነው ያለበት። የሁሉ ገንዘብ ተሰጥቶት የሁሉ ተጫዋች ተሰጥቶት ይሄን ሁሉ ነገር አድርገህለት ቢሆንማ ዩናይ ኤምሪ ራሱ ዋንጫ አይበላም ነበር። ጥሩ ይፎካከር ነበር እርግጠኛ ነኝ። ይሄን ሁሉ ተጫዋች እና ዮከሬዝን ዴብዝ እየተባለ ይሄን ሁሉ ተጫዋች ሰብስበህ እርግጥ ቡካዮ ሳካ ደክላን ራይስ የሉም ነበር ዛሬ። ግን ደግሞ ሳውዝሃምፕተን ነው እየተጫወትን የነበረው ጋይስ። ሳውዝሃምፕተን ከነዚህ ሁለት ተጫዋቾች ውጭ ደግሞ ያልገባ ማን አለ ጤነኛ? ሲጀመር ገብርኤልም ሳሊባም አለመጣመራቸው ነው ልዩነቱ። ያናዱናል። ኤክስፔክትድ ጎል እንደምታዩት ኤክስጂ 1.77 ነው የነበረው። እንግዲህ ተመልከቱ። ግን ማን ይጠቀመው ነው እኮ በቃ አስባችሁታል? 2-1 ከሆነ በኋላ እነ ማርቲኔሊ እነ ማዶኬ ሲስቱት የነበረው ኳስ ለመሳትማ ምን አባቱ ሊያረግ ይመጣል ወደ አርሰናል ነው። ለምን እንደሚጫወቱ ራሱ ነው አይገባኝም እኮ። አንዳንድ ጊዜ አንዳንድ ተጫዋቾች መሸጥ ነው ያለባቸው። በቃ አጨራረስ ካልቻልክ ምን ታረጋለህ? አርሰናልን የሚያክል ቡድን እየተጫወትክ ኳሱን የት መምታት እንዳለብህ ካላውቅ በጣም የሚገርም እኮ ነው። የሚገርም የገባብን ጎል ደግሞ ሁኔታው እኮ የሚገርም ተቀይሮ የገባ ወጣት እንደዛ እርመስመስ ሲያረጋቸው ሳሊባን ራሱ አናደዱት። እዛ በማይሆን ደቂቃ ገብቶ ልባቸውን ስብርብር ያረጓቸው። በእውነት የሚገርም ነው። ይሄ ያለፉት 2 ጨዋታዎች ባክ ቱ ባክ ዲፊት የሚገርም ነው። ለአርሰናል ጥሩ አይደለም።
2 ጊዜ ለመጀመሪያ ጊዜ ነው በነገራችን ላይ በተከታታይ ስንሸነፍ፣ በፕሪሚየር ሊጉ በተከታታይ ስንሸነፍ ለመጀመሪያ ጊዜ ነው። በተከታታይ ጊዜ ደግሞ ጭራሽ የሚገባብን 2-2 ነው እንዳለ ምን እንደሆነ የቤን ዋይት ተውት አይቆጠርም። የዛሬው ቤን ዋይት ስህተት ስንቱን ሲያጠፋው ነበር። እድለኛ ነው እንጂ ቀይ ለማየት ራሱ በጣም ነው ተቃርቦ የነበረው። ቀይ ለማየት በጣም ቀርቦ ነበረ። ቀጣይ እንግዲህ እንደምታዩት ዛሬ 4 ነው። ኦልሞስት 2 ቀን ረፍት ነው ያላቸው። በቃ የ2 ቀን ረፍት ከዛ ወደ ፖርቹጋል ነው የሚሄዱት። ስለዚህ ገብርኤል ተጎድቶ ከሆነ በጣም ከባድ ነው የሚሆነው የገብርኤል ጉዳት። እሱን ተጎድቶ ሳይ ነው እኔ በጣም የገረመኝ የአርሰናል እድል አንዳንድ ጊዜ በማይሆን ሰዓት ላይ የሚገርም እኮ ነው። በማይሆን ሰዓት ማለት ነው። አርቴታ ፊክስ የሚያደርግበት ወር ይሄ ነው። ደግሞ እኮ ወረኛ መሆኑ ምን ይላል? እኔ እኮ አንዳንድ ጊዜ ይውላችሁ ማድነቁ እናደንቀዋለን እንግዲህ የለምና፣ ግን አንዳንዴ ሲያጠፋ ደግሞ መወቀስ ስላለበትኝ ምን ይላል? ሁሉን ጨዋታ እንደ ፋይናል አድርገን ነው የምንጫወተው አለ። የታልታል ታዲያ ፍጻሜ ያስመስሎ የተጫወተው? አሁን የዛሬው ጨዋታ አሁን ፍጻሜ ይባላል እንዴ? እንደዛ ሮቴት እያረክ ወይንም ምንም ሞራል የሌለው አይነት አጫወት ሁሉንም ጨዋታ አለ እንደ ፍጻሜ አድርገን ነው ካሁን በኋላ የምንገባው አለ ፕሬስ ኮንፈረንሱ ላይ ሲጠየቅ። ዛሬ አጫዋታችንን አይታችሁት ከሆነ እርግጥ ማርቲኔልና ማዶኬን ተይዞ የማዶኬ መግባት ሲጀመር እኔ አስደምሞኛል ዛሬ። እንዴ ለ2 ሳምንት ተጎድቷል ተብሎ የስፖርቲንግ ሊዝበን እና የሳውዝሃምፕተን ጨዋታ ያልፈዋል ተብሎ ነበረ። በጣም ታማኝ ምንጭ የራሱ የሰማ ነው። አትሌቲክስ ሁሉ እኮ ነው የዘገበው። ከዛ ጀለስ ጭራሽ ቤንች ጭራሽ ገብቶ ተጫወተና አንድ እሱ የሚያስገርም ነው። ግን የሚያገኘውን ኳስ መጠቀም ላይ አሁንም መሻሻል ያለበት ተጫዋች ቢኖር እሱ ነው። በቃ ከሳካ እንኳን ማይማሩ በእናታችሁ። እርግጥ ሳካም ዙሮበታል ሲጀመር ይገርም እኮ ነው በቃ አብዛኛው ደጋፊ እንግዲህ ካራባው ካፕ ኤፍኤ ካፕ ችግር የለውም ቀላል ዋንጫ ነው ምናምን ነው የሚለው አብዛኛው ደጋፊ። ግን ደግሞ የምንሸነፍበት መንገድ የተጫዋቾቹን ሞራልና ደስታ ነው እንዳለ እየገፈፋቸው ያለው ቀልባቸውን። እንደዚህ ብለህ እንዴት ነው ቻምፒዮንስ ሊግ ሄደህ እስኪ እናይላቸዋለን እንደ ጉዳቸውን። በእንደዚህ አይነት ሞራል በእንደዚህ አይነት ስብራት እየሄዱ ሂደው ስፖርቲንግንና ቦርንማውዝን ማንቸስተር ሲቲ የሚያሸንፉ ከሆነ ኦኬ ቁመና እናጨበጭባለን። ግን በእንደዚህ አይነት ሁኔታ ከባድ ነው በእውነቱ። ባክ ቱ ባክ ዲፊት ምን ያክል አስባችሁታል? በቀላሉ ሊፈጠር እንደሚችል በፕሪሚየር ሊጉ ራሱ 2 ሽንፈት ማለት እኮ ነው። በቃ ለሲቲ እኛ ጋር ለመድረስ 2 ሽንፈት ባክ ቱ ባክ፣ በቃ 2 ጨዋታ ብቻ ማለት ነው። አባቴ ያለቀ ይመስላል እንጂ የአርሰናል ነገር ሰርፕራይዝ ሊያደርገን ይችላል። ባክ ቱ ባክ በተከታታይ 2 እንደውም በተከታታይ ሁሉ አይፈልግም ሲቲ እኮ። ለምን አንዱን ቀጣይ ሳምንት አንዱን ደግሞ መጨረሻ ላይ አይሸነፍለትም? ምን አገባው? እንደዛ ስለሆነ አርሰናልን በእውነት ማመን ከባድ ነው። በዚህ አርቴታን ማመን፣ ተጫዋቾቹን ማመን፣ ሸባ ሁላ የሸባ እንዳለ በቃ ተሰብስቦ እንዴት አንተ የሚገባ ኳስ በስርዓት ማግባት ያቅታቸዋል? የሚገባ ኳስ አይጠቀሙ። እርግጥ ቤን ዋይትን ተይዞ የትም አይደረስም። ቲምበር ይሸፍነዋል ያንን ቦታ በብዙ መንገድ። ክለቡ እርግጥ ዴቪድ ራያም ሲመለስ ነው የሚለየው። እንግዲህ ዴቪድ ራያ ተመልሶ ቲምበር ተመልሶ ሁሉም ተመልሰው ጥሩ መጫወት ካልቻሉ ያኔ ነው ጉዱ የሚፈላው። ቀድሞ መውጣቱም ጥሩ ነው በአንድ በኩል ግን ሁኔታው በቃ አርሰናል ሲሸነፍ ያለው ስሜት ጥሩ አይደለም በእውነት። ለዋንጫው ችግር የለውም። 14 ጊዜ ነው አርሰናል ኤፍኤ ካፕን ማሸነፍ የቻለው። እሱ አይደለም የሚያናደው ሁኔታው ነው። የምንሸነፍበት መንገድ፣ የተከላካዩ ደደብነት፣ የቤን ዋይት፣ ከዛ ደግሞ የምናገኛቸውን ኳሶች ማርቲኔሊ ማዶኬ ኳስ ማግባት እንዴት እግራቸው አይሰራም ሸባ። ከዛ ደግሞ ካይ ሃቨርትዝ ደግሞ ኳስ ነክቶ የሚያውቅ አይመስልም። በቃ አዲስ የመጣ ተጫዋች ይመስላል።
እግሩ ላይ ኳስ ሲያርፍ በቃ የለም ወይ አስረዝሞ ይነካዋል። ምን እንደሆነ አይታወቅም ከአሲስቱ ውጭ። ኧረ በለው። ማክስ ዳውመንን ግን ተስፋ ያደረግንበት ተጫዋች ነው። አሁንም ቢሆን በሱ ተስፋ ማድረግ አይከፋም። በጣም ጥሩ ነው የነበረው። በጣም ጥሩ ነው የነበረው ቤን ዋይት ማክስ ዳውመን። ለማንኛውም የገብርኤል ጉዳት በጣም አሳሳቢ እንዳልሆነ ተስፋ አደርጋለሁኝ። የገብርኤል ጉዳት እንግዲህ የቀጣዩ ጨዋታ ላይ ትኩረት ማድረግ ነው የሚሻለው አይደለም እንዴ? ይህን ካፔ፣ ትሮሳርድ፣ ኤዜ እነዚህ በጣም ወሳኝ ተጫዋቾች ነበሩ። ኤዜ አይገባም እንግዲህ ራይስ፣ እንደዚሁም ቡካዮ ሳካ፣ ከዛ በኋላ ደግሞ ትሮሳርድ ይመጣል። ስለዚህ ዛሬ የገባው ቡድናችን አይደለም። ግዴታ ሁሉንም አሉታ ብቻ ማውራት አያስፈልግም። እውነትም አንዳንድ ጊዜ አዎንታዊ የሆኑ ነጥቦችን ማንሳት ጥሩ ስለሆነ ደክላን ራይስ ሲመለስ፣ ሳካ ሲመለስ እርግጥ ጉዳት እንደማይሆን እርግጥ ተማመናለሁኝ በእኔ በኩል። ከዛ ውጭ ኢንካፔም ይመለሳል ብዬ አስባለሁ። ትሮሳርድ፣ እነዚህ አራቱ ከመጡ ከዛ ደግሞ ቲምበር ቤንች ላይ ነው የነበረው ዛሬ። እሱን አልተመለከትኩም በነገራችን ላይ። ቲምበር ቤንች ነው እንደ የነበረው ቤንች ነው የነበረው። ያላስገባናቸው ተጫዋቾች አሉ። በጣም ሳሊባና ገብርኤልን አለማጣመር ማለት ትልቅ መስዋዕትነት ነው የምከፍለው። ሲጀመር በረኛቸውም ያተረፈው ኳስ ደግሞ እስራኤል ነው፣ ለእስራኤል ነው የሚጫወተው። የሚገርም ነው። ዋው 6 ሴቭ ነው ያደረገው። 6 ኳሶችን አድኗል። ግን ሲጀመር እንዲያድነው አድርገህ ከምታው ምን ዋጋ አለው? የማክስ ዳውመን ኳስ ብቻ ነው የሚገርም ኳስ ያተረፈው እንጂ ሌላው ሸባ ናቸው። የማርቲኔሊ ኳስ አሁን ኳስ ነው ይባላል። እንደ ሙከራ ተቆጥሮ እኮ ነው አሁን 6 ሴቭ የሚባለው የማርቲኔሊ እና የሚገርም ነው። እንግዲህ ቡድናችን ሲመለስ የሚሆነው ይሄ ጠቅላላ ይሄ ክለብ ይሄ ስብስብ አይገባም። ገብርኤል፣ ኦዲጋርድ በቃ ሁለቱ ናቸው የሚገቡት። ቀጣይ 9ኙ አዲስ ነው የሚመጣው። 9ኙም ይተካሉ። ኬፓ በራያ ይተካል። ዋይት በቲምበር ይተካል። ሞስኬራ በሳሊባ ይተካል። ሉዊስ ስኬሊ ደግሞ በሂንካፔ ይተካል። ወይንም በካላፊዮሪ ሊተካ ይችላል። ግን በሂንካፔ ብንተካው ጥሩ ይሆናል ማለት ነው። ከዛ ውጭ ኦዲጋርድ መመለሱ ጥሩ ነው። ጥሩ እንቅስቃሴ፣ ኳሱን ለመቆጣጠር ሞክረዋል። ደግሞ ፓሱ በተወሰነ መንገድ አሪፍ ነው። ምንም እንኳ አሲስት ማድረግ ባይችልም ማለት ነው። ከሞላ ጎደል ደህና ነው የነበረው። ኖርጋርድ አይገባም። ሃቫርዝ መግባት የለበትም። ኦዲጋርድ ነው እዛ ቦታ መሆን ያለበት። ዙበሜንዲ እና ደክላን ራይስ እዚህ ከሆኑ ማለት ነው። እንደ 6 ቁጥር ነው ካፈኑት ስቴዲየሙ የሜዳውን ክልል። ከዛ ማክስ ዳውመን መግባት ይችላል፣ ግን ቡካዮ ሳካ ይገባል። በማርቲኔሊ ቦታ ትሮሳርድ ይገባል። ገብርኤል ጀሱስ ይወጣና በዮከሬዝ ይገባል። ስለዚህ ይሄ ቡድናችን ቢ ነው። ይሄ ቢ ነው፣ ግን የሞቱ ናቸው፣ አይጠቅሙም። የሚጠቅሙ መስሎን ነበረ። ዴብዛችን በጣም ጥሩ ነው ምናምን ተብሎ ነበረ። ግን ለእኔ ከዚህ ግባ አይባልም። የአንዳንዶቹ በተለይ ማርቲኔሊ የሚያባክረው ኳስ ገብርኤል ጀሱስ ተውት። ገብርኤል ጀሱስ የሚያስፈርመው ክለብ ራሱ የሚገኝ አይመስለኝም በዚህ ሁኔታው። ዝም ብሎ ፍሪ ኤጀንት ይሆንና ይወጣል እንጂ እንዴ ጭራሽ እኮ ነው በቃ የሌለው። 60 ደቂቃ ታባክናለ ዝም ብለህ 60 ደቂቃ፣ እንዳውም ከዛ በላይ እንዳይሆን ብቻ የተጫወተው ስንት ደቂቃ ይሆን የተጫወተው? 60 ደቂቃ ተጫውቶ ነው የወጣው። ማክስ ዳውመን ደግሞ 90 ደቂቃ ማግኘት አይዶን ነው ለእኔ አልተዋጣልኝም። 90 ደቂቃ ባያጫውተው ጥሩ ነበር። ማዶኬን እዚህ ቦታ ታረጋለህ። በማርቲኔሊ ቦታ የሚገባ የለም እንጂ ሲጀመር
ብቻ 90 ደቂቃ ለ18 ዓመት ለማይሞላው ልጅ 16 ዓመቱ ነው። 90 ደቂቃ አያስፈልግም። ጥሩ እንደሆነ አይተነዋል፣ ግን ምንም ማዳከም አያስፈልግም አንድን ተጫዋች እና ካይ ሃቨርትዝም 79 ደቂቃ ሲበዛበት ነው። 45ኛው ደቂቃ ላይ መቀየር ነበረበት፣ ግን ተቀይሮ የሚገባው ተጫዋች ችግር የሆነብን። ዙቢሜንዲ ነው ተቀይሮ ገብቶ የነበረው፣ ግን ክሬቲቪቲ ከእሱ አትጠብቁም መከላከል እንደሆነ እንጂ። ሲጀመር ደግሞ የገባውን ኳስ ራሱ እሱ ማዳንም አልቻለም። እሱም አብሮ እየሮጠ ነበረ። ሁለተኛው የገባው ኳስ ላይ እሱ የእሱ እጅም አለበት። ምን እንደምናደርግ እንጃ። ይሄ ክለብ እንዳያሳፍረን ብቻ መጨረሻ ላይ ብሎ ሁለት ኮምፒቲሽን በሁለት ጨዋታ ሁለት ውድድር ላይ መውጣት ማለት ዋው ዋው ዋው። ግን ደግሞ በአንድ በኩል ካያችሁት ፍጻሜ ላይ ደርሶ በማንቸስተር ሲቲ ወይም በቼልሲ ከመሸነፍ እንደዚሁ በጊዜ መሰናበት ይሻላል። እንደዛ እያልን እንጽናና እንጂ። ሳሊባ ነው ደግሞ የሚያሳዝነው፣ ገብቶ ራሱ አንጀትን ቆረጡት እዛው። የሚገርም እኮ ነው። የተጫዋቾቻችንን ሞራል በቃ የለም፣ ያናዷቸዋል። ዮከሬዝም እንደዚሁ ፊቱ ከሰል መስሎ ነበር። ስዊድን ጋር ጨፍሮ ደስታውን አጣጥሞ ሳይጨርስ ተመልከቱ አሁን ምን እየተካሄደ እንዳለ ማለት ነው። ይሄ ወጣት ተቀይሮ ገብቶ ነው እንግዲህ 14 ደቂቃ ብቻ የተጫወተው። በ14 ደቂቃ ውስጥ የሚገርም ጎል ነው ያገባው መጨረሻ ላይ የሚገርም ነቢ የቦርንመዝ ጨዋታ ያስፈራል በዚህ ፐርፎርማንስ። እንደዛ እንኳ አለልም እና ዝምቦ ሲያናደን ነው እኮ እዚህ የምንጮኸው። ግን ይሄ ጨዋታና ያ ጨዋታ የተለያየ ነው። እንደነገርኩ 9 ተጫዋች ተቀይሮ ይወጣል ከዚህ ስብስብ፣ ከዚህ ቋሚ ስብስብ 9 ይወጣል። የሚቀረው እዚህ ገብርኤል ነው። ገብርኤል እና በቃ ገብርኤል ብቻ ነው የሚቀረው። ምናልባት ኦዲጋርድ ኤዜ ስለተጎዳ ነው ኦዲጋርድን እያስገባውት ያለው እንጂ ሊዩስ ስኬሊ አይገባም፣ ሞስኬራ አይገባም፣ ዋይት አይገባም፣ አሬዛ ብላግ አይገባም፣ ካይ ሃቨርትዝም አይገባም፣ ዶማንም አይገባም። ቋሚ ሆኖ አይጀምሩም። እነዚህ ተጫዋቾች የመጀመር መብትም የላቸውም። በጣም ደካማ ናቸው። ለዋንጫ ለሚጫወት ቡድን አይመጡንም። ሲጀመር ቤንች እየሆንክ የምገባው ለእንደዚህ አይነት ውድድር ነበር። ውድድሩን አቀለጡት፣ ኤፍ ኤ ካፑን ራሱ ማለት ነው እንጂ ቦርንመዝ ከባድ ቡድን ነው፣ አይታወቅም። እንግዲህ እንደነገርኩ ባክ ቱ ባክ ነው የተሸነፍነው በሲቲ እና በሳውዝሃምፕተን 2 በተከታታይ። ስለዚህ ሲዝን ይገልበጥ ከተባለ ድለቢስ ከሆንክ ባክ ቱ ባክ ነው የምትሸነፈው። አለቀ። ፕሪሚየር ሊግ ላይ 2 ጊዜ ከተሸነፍክ ሲቲ ያለፈ ማለት ነው። ያስፈራል። መፍራት ጊዜው ነው። ጀለሲ እንደዚህ እየተቀጠቀጥን ካልፈራህ መች ልትፈራ ነው? የሚታመን አይደለም እኮ ነው። የአርቴታ ነገር አይታመንም። ተጫዋቾቹ አይጠቅሙ። የሆነ ሰዓት ላይ በቃ ይዞርባቸዋል እና በጣም የሚገርም ነው በእውነት። ማርቲኔሊ የሚያገኘውን ኳስ አንዱን እንኳ ማስገባት ያቅተዋል። ማዶኬ የሚያገኘውን ኳስ መጨረሻ ላይ ያገኛቸውን ኳሶች እኩል ለመሆን ራሱ እኮ ኳሶች ተገንተው ነበር፣ ግን የሚጠቀማቸው ጠፉ። እድለቢስም ነው ደግሞ ክለቡ በአንድ በኩል የሚመታው ኳስ መግባት የሚችል ኳስ ብሎክ ይሆናል ወይ የሆነ ነገር ይሆናል። እድልም አብሮታ ስላለ ማለት ነው። የዋይት ግን ዋው የዘለለው ኳስ እንዴት ምን ሊያረግ እንደዘለለ አልገባኝም። እኔ ምን ሊያረግ እንደዘለለ ማለት ነው። ለማንኛውም ፎከሳችን የሚሆነው እንግዲህ ወደ ስፖርቲንግ ሊዝበን ነው የሚሆነው። እዛም እኩል ወጥተው ራሱ ከተመለሱ ትልቅ ነገር ነው። ወይ 1-0 ቢሸነፉ ራሱ የሚገለበጥ ውጤት ስለሆነ ማለት ነው ኤምራትስ ላይ እና እሱን እንጠብቃለን። ከዛ ውጭ ግን ቀልባችን ያለው በብዛት የቦርንመዝ ጨዋታ ነው። የፕሪሚየር ሊጉን እንደ ጉድ እንዳይሰሩን አስቸጋሪ ስለሆነ ደግነቱ ባክ ቱ ባክ ሁሉ ተሸንፈን 9 ነጥብ ልዩነታችን ቁጭ እንዳለ ነው። ምክንያቱም የተጫወት ነው ሌላ ውድድር ስለሆነ ማለት ነው። ኤፍ ኤ ካፕ እና ሊግ ካፕ እዚሁ ፕሪሚየር ሊግ ላይ ቢሆን ያጋጠምን ይሄ ነገር አስቡት። እስካሁን ስንት ነገር ተፈጥሮ ነበረ። ስለዚህ ቻው ቻው ብለናል። ኳድሩፕል የሚባል ነገር የለም፣ ትሬብል የሚባል ነገር የለም። ቻው ቻው 4 ዋንጫ 3 ዋንጫ ብሎ አማርኛ የለም። ሁለቱንም ሸኝተነዋል። ስለዚህ አሁን ዳብል ማለት ነው። ዳብል ደግሞ አርሰናል 2021-22 አሸንፏል። ኤፍ ኤ ካፕ እና ፕሪሚየር ሊግን የበላበት ሲዝን ነበረ። ዳብል ብርቃችን አይደለም። ስለዚህ አርሰናል በዚህ ሲዝን ምንም አዲስ ነገር የሚሰብረው ሪከርድ የለም ዋንጫ በመብላት ረገድ ማለት ነው።
ዳብል ተበልቷል በነ ቴሪ ኦነሪ ጊዜ ፕሪሚየር ሊጉና ኤፍኤ ካፑን ተበልቷል። በዛ ላይ ማንቸስተር ዩናይትድ ስቴዲየም ላይ ሂደን ነው ለዛውም አርሰናል ፕሪሚየር ሊጉን ያረጋገጠውና አዲስ ነገር አይደለም። አሁን ለዳብል ቢደግሙት አሁን በዚህ ሲዝን ቢገኝ ጥሩ ነው። ካልሆነ እንግዲህ ፕሪሚየር ሊጉ ራሱ ከመጣ አንድ ነገር ነው ማለት ነው። ቻምፒዮንስ ሊግና እንደዛ ልዩነትም አለው። ኤፍኤ ካፕ እና ፕሪሚየር ሊግ ነው አርሰናል የበሉት እነ ቴሪ ኦነሪ ያሸነፉት። አርሰናል ቻምፒዮንስ ሊግ እና ፕሪሚየር ሊጉን ዘንድሮ የሚባሉ ከሆነ ግን ሌላ ተአምር ነው። ለነገሩ አይገናኝም። 61 ነጥብ ልዩነት ያለው። ስለዚህ ሙሉ ፎከሳቸው ወደዚህ ነው የሚሆነው። አንድ ጨዋታ ቀሪ ያላቸው 64 ብለን ያዝላቸው። ግን ደግሞ የቼልሲን አቋም ሳይ ዛሬ ትንሽ ተስፋ አረኩ። ዛሬ ማንቸስተር ሲቲን እኩል ሊወጧቸው ይችላሉ ብዬ አሰብኩኝ። በጣም ጥሩ ነው የተጫወቱት። 7 ጎል ነው ያዘነቡበት ፖርትቬል የሚባለውን ታችኛው ሊግ ላይ የሚገኝ ቡድን ማለት ነው። እና ተስፋ እናደርግበት አይደለ ቼልሲን ተስፋ እናደርግበት። ጥሩ ነበሩ። መከላከል ላይም ክሊንሽታቸውን ጠብቀው ነው የወጡት። በነገራችን ላይ ዛሬ ፓልመር ብቻ ነው ወደ አቋሙ ያልተመለሰው ገና። ኮል ፓልመር ወደ አቋሙ አልተመለሰም ገና። ሀቶም ወደ ቋሚ ተከላካይ ገብቷል። ምክንያቱም ተጎድተውባቸዋል ብዙ ተከላካዮች በነገራችን ላይ። ቶሲንም ተመልሷል ተከላካይ። እሱም ቶሲንም ተከላካይ የሆነው ስለተጎዳባቸው ነው፣ ሌላ ተከላካይ ማለት ነው። ኤስቴቫው በጣም አሪፍ ነው። ዛሬ ጥሩ ተጫውቶላቸዋል። የሚገርም ነው። በቃ ቀጥቅጠው ነው ያሸነፉት በሚገርም ሁኔታና ቀጣዩ ጨዋታ ራሱ ስታንፎርድ ብሪጅ ስለሆነ የሚጫወቱት ማንቸስተር ሲቲ ጋር ፎፋና ቶሲን ጎላ ገብቷል። ሀቶም አስገብቷል። ጉስቶም አለ። ሳንቶስም እንደዚሁ ጥሩ ነው የሆነው። ስለዚህ ላያሳስብ ይችላል ማለት ነው። የኤንዞ ፈርናንዴዝ አለመግባት ሳንቶስ ስላለ ላያሳስብ ይችላል። ላቪያም እንደዚሁ ተጎድቶ ወጥቶ እንዳይሆን ብቻ ተቀይሮ ሲወጣ እርግጥ እዚህ ምልክቱ ላይ እንዳልተጎዳ ነው የሚያሳየው። ስለዚህ ላቪያና ሳንቶስ አያንሱም ማለት ነው። ፓልመር በተለይ ወደ አቋሙ ቢመለስ ማለት ነው። ይሄ ኔቶን እና ኤስቴቫውን በጣም ከባድ ናቸው። ለሲቲም እንደሚከብዷቸው እርግጠኛ ነኝ። በክንፍና በክንፍ ጆዋ ፔድሮ፣ ፓልመር እነዚህ አራቱ ጥሩ ነገር መስራት ይችላሉ ማንቸስተር ሲቲ ላይ ማለት ነው። እና እሱን ጨዋታ እንጠብቅ። ምክንያቱም ቀልባችንም ዋናውም ውድድር ደግሞ ፕሪሚየር ሊጉ ስለሆነ ማለት ነው። ኤፍኤ ካፕ አልፈን ቢሆን ቸልሲ ጋር ሊደርሰን ይችላል። ከዛ በኋላ ፍጻሜ ደግሞ ማንሲቲ ልናገኝ እንችላለን። ውስብስብ ነው የሚሆነው። ገብቷችኋል ወይ? ቸልሲን 2 ጊዜ ቸልሲንም ማንቸስተር ሲቲንም መጫወት ከባድ ነው። ግን የዛሬው ጨዋታ ያናድድን የምንጫወትበት መንገድና ስህተቱ ነው የሚያናደን እኮ። በፔናልቲ ምናምን ብንወጣ ይሻል ነበር። ጥሩ ተጫውተህ አለ አይደል? ይሄ በቃ ሰንካላ የሆነ አቋም ስታይ ግን ቡድንህ ስለሆነ ይሄ ቡድን የእውነት ዋንጫ የሚበላው ያስብላል። እና ያም ሆነ ያ ግን ቸልሲን ተስፋ እናደርግበት። ጥሩ ስብስብ አላቸው በእውነቱ። ፓልመር ወደ አቋሙ በተለይ የሚመለስ ከሆነ በቃ በጣም ጥሩ ነው የሚሆነው ማለት ነው። ጥሩ ስብስብ አላቸው። ተቀይረው የገቡት ደግሞ ጋርናቾ አለ። ጋርናቾም ራሱ ችግር ሊፈጥር ይችላል ማንቸስተር ሲቲ ላይ ማለት ነው። መጠበቅ አለብን። ዴላፕ እንኳ ተውትና ጥሩ ጥሩ ተጫዋቾች አሏቸው። ቤንች ላይ እንኳ የለም። ስኳዳቸው አያችሁት ምን ያክል የሞተ ስኳድ እንደሆነ? የሚገርም እኮ ነው። ያንን ሁሉ ቢሊዮን አውጥተው ተቀይሮ የሚገባው በቃ ጋርናቾ ብቻ ነው። ዋው! እርግጥ ጉዳትም አለባቸው፣ ግን ቢሆንም ኮኮሬላ እና ካይሴዶ አልገቡም። ካይሴዶ የሚገባ ይሆናል ቀጣይ ለማንቸስተር ሲቲ እንግዲህ አስቀምጦት ይሆናል። ረፍት ተሰጥቶት ከሆነ ቀጣይ ለማንቸስተር ሲቲ ጨዋታ ጥሩ ጊዜ አግኝቷል ማለት ነው ካይሴዶ ራሱ። ስለዚህ ከዛ መጠቀም አለብን ማለት ነው። እርግጥ የሞተ ክለብ ጋር ነው የተጫወቱት በነገራችን ላይ ቸልሲ ነገር እንደዛ ስለሆነ ደግሞ የሚገርማችሁ ቻምፒዮንስ ሊግ ወሳኝ ነው ለነሱ፣ ማሸነፍ ይጠበቅባቸዋል። ማንቸስተር ሲቲን በስታንፎርድ ብሪጅ ማለት ነው። በራሳቸው ስቴዲየም ካላሸነፉ በማን ስቴዲየም ያሸንፋሉ?
ችግሩ ሊቨርፑልና ሌሎቹ እዛ የሚፎካከሯቸው ቡድኖች ደግሞ ዱቄት መሆናቸው እኮ ነው። አሁን ቀጣይ በማንቸስተር ሲቲ ቢሸነፍ ራሱ ሊቨርፑልም ደግሞ በፉልሃም ይሸነፋል። ስለዚህ ናኒ ናቲ አርቴታ አሁንም የጋርዲዮላ ረዳት ነው። ፕሪሚየር ሊግ ካልበላ እኔ የምናገረውን እንጃ ብቻ ኔ ቃል ነው የሚያጥረኝ። ፕሪሚየር ሊጉ ቻምፒዮንስ ሊግ ካልበላ ዘንድሮ 0 ከሆነ መባረር ነው ያለበት። እዛው ሂዶ ፔፕ ጋርዲዮላን ሂዶ ነው ማገዝ ያለበት። ፔፕ ጋርዲዮላን ሂዶ ባክህ በቃ ቀላቅለኝ እዛው አንተ ጋር ለስራ ብሎ ወደዛው ይመልሰው ከፈለገ። እንደዚህ በቃ በሲዝኑ መጨረሻ ላይ ይቀልድብናል። በእናት አራተኛ አመቱ በቃ 3 አመት ጫፍ ደግሞ እኮ እንደ ማን ዩናይትድ እንደነ ሌሎቹ ቡድን እንደ ቸልሲ ተስፋ ባይሰጥህ እኮ ችግር የለውም። ግን ጫፍ ያደረስክ ማንጠልጠል በተለይ ፕሪሚየር ሊጉ ላይ የ9 ነጥብ ልዩነት ይዘህ በአንድ ቀሪ ጨዋታ ያለው ማንቸስተር ሲቲ የሚያንጠባጥበው ከሆነ በቃ እዳለቀ ጋይስ። ባክ ቱ ባክ ዲፊት ነው ያጋጠመን በሲዝኑ ለመጀመሪያ ጊዜ በተከታታይ ስንሸነፍ ማለት ነው። ኢንተርናሽናል ብሬክ ለሽ ብለን በሰላም ከርመን እንደገና በሽታ ይዞብን መጣማ አርሰናል። ለማንኛውም ዝግጁ መሆን አለባቸው። አሰላለፉ ሙሉ በሙሉ ስለሚቀየር ግልብጥብጥ ነው የሚለው ቀጣይ በስፖርቲንግ ሊዝበን። ግን ደግሞ ለነ ሳሊባ ለተጫዋቾቹ ይሄ ጥሩ ሞራል አይደለም በእውነት በቃ የሚያስጠላ ኤክስፒሪየንስ ባክ ቱ ባክ ከሁለቱም ኮምፒቲሽን አውት። የሚገርም ነው። ለማንኛውም ይመቸን። የዛሬው ስትሪም ይሄን ይመስላል። መልካም እድል አርሰናል። ከሞኒ ገነርስ ባይ ባይ።